እንዴ አሁን እናረጋ ከበደ እኮ ያዙት ቦታ ላይ ነው እንደውም አማራ በሰላም እየኖረ ያለው ቦታውን አስረክበ ኢትዮ ሰገነት ብለህ ያስኮ ሚዲያ ይዘው ልክ ማለት ትችላለህ ያለዛም ልክ እንደኛ እኩል ሆነ ከኛ ጋር አንዲትም ስንጣሪ ልዩነት የለህም መብት ያለ መስሎ ኮነ ተሳስተሃል ተሸክሚያቸዋለሁ ምትል ኮነ ተሸከምከም እኛ ነን ተሸከምነው እርግጠኛም ነገር ተሸክመን እኔ ኖር ነው ቢገባህ ኖሩ አየር ላይ ቁጭ ብለህ ያ ሁሉ ስታወራ ዝም የተባልከው ስለተሸከምነ ነው እንጃው ካለ የራስህን ወጣት እየገደልክ እየረሸንክ የራስህን ህዝብ ያስገደልክ እየደፈርክ ምንድነው በጽግና ታዲያ ምን አረገ አንድ ሰው ምን እንዳለ ልንገራችሁ አንድ ሰው ምን አለኝ ደውሎ ፋኖ ምን አለኝ የሚገርምሽ አለ አንድ ጊዜ አለ አንድ ጓዴ ደወለልኝና ይሄው 5 ሆነው 100,000 ብር ሳዋግተው 100,000 ብር ተቀብለው ከዛ ምንድነው ከዛ በቃ ልለሽናቸው ነው ሊረስሽናቸው ስል ልመታቸው ስል እነከሌ ተከላከሉ አለኛ በጀብድነት ነው የሚያወራው የሚገርማችሁ ከዛ ሲከላከሉ ኖ እንዲህም አይነቱን ሰው መቀጣጫ ነው እንጂ ማድረግ ያለብህ ግንባራቸውን በለው ስለዋለ 5ቱን አነጠፋቸዋል ሰውነቴ ነው ለሶስት የተሰነጣጠቀው ስንጥቅጥቄ ወጣ ስንጥቅጥቅ እምባይ አምስት ያማራ ወጣት አንስተህ 100,000 ብር እንትን ሲላገኘሁት ብለህ ከረሸንክ ማለት ነው ለማን ነው የምትራሩት እናንተ የራስህን ወጣት እየገደልክ እየረሸንክ የራስህን ህዝብ ያስገደልክ እየደፈርክ ምንድነው በጽግና ታዲያ ምን አረገ እንዴ አሁን እናረጋ ከበደ እኮ ያዙት ቦታ ላይ ነው እንደውም አማራ በሰላም እየኖረ ያለው